አንዱ እዛ ራት ይበላል፣ አንዱ እዚህ ራት ይበላል። ማን ይብላ ማን አይብላ፣ ማን ቢስሚላ ይበል ማን እየዘፈነ ይብላ አልታወቀም። ምግብ ሲበላ በአንድ ቤት ገልበጥ አርጋችሁት ብሉ። በሁለት ጉንጭ የበላው ማን እንደሆነም ታያላችሁ፣ በአንድ ጉንጭ አርግ ትላላችሁ። ስጋ እየሰረቀ በጣም የሚያስቸግረው ደግሞ ካለ ቆይ ለወንድሞች ማካፈል ትለዋለ። ቢስሚላ ካለ ቆይ ዱዓ አድርግ ትለዋለ። ከዛ በመንበላው ምግብ ሳይሆን ጥቅሙ ትልቁ ጥቅም ምንድነው ከተባለ ትልቁ ጥቅም በቤተሰብ መካከል ፍቅር ያመጣል። ለምሳሌ አሁን መንበላው ራት አላህ ለመብላት ያብቃንና መንበላው ራት የዛሬውን የተመካከርነው ምክር ብናወራ አተረፈን ማለት ነው። ስለዚህ አላህ ብሎ ሰጧችሁ ዘመናዊ ቤትም የሰራችሁ ወንድሞቼ አደራ ምላችሁ ከናንተ ጋር ይብሉ ራት። ይሄ ጎረምሳ ነው 19 ዓመት ሞልቶታል ምን አገባኝ አይባልም። ኒካ አስሮ አልወጣም። ይሄ ልጅ ኒካ አስሮ ይሄ ልጅ አልወጣም። ኒካ አስሮ እስኪወጣ ድረስ ይሄ ልጅን በእናንተ ስር እስካለ ድረስ በመመካከር ፊታቸውን በማየት ዛሬ በሐሽሽ ነገር አፋቸውም ሲታይ በጣም ከባድ ነው። ፊታቸውም ሲታይ በጣም ከባድ ነው። ነገ ደግሞ ምን ሊመጣ ይችላል? ይሄንን ተጠንቅቀን ኢንሻአላህ በእንደዚህ መልኩ ዛሬ ሁሉም ነገር መጥቼ ሁሉም ነገር ማፍሰስ አለብን ብለን አናስቡ። ነብዩም አለይሂ ሰላቱ ወሰለም በየቀኑ በየሰዓቱ ዝም ብሎ ሰሃቦች ላይ መልእክቶችን አይናገሩም ነበር። ከቀንም ከሰዓትም እያዩ ነበርና የሚያደርጉት። ኢንሻአላህ የዛሬው ስንቃችን ለእድሜ ልካችን አላህ ስንቅ ያደርጋት። እዚህ ቦታ መርጦን ምድር ላይ አለ ከሚባል ምርጥ ቦታ መርጦን ላመጣን ጌታና ላሰባሰበን ጌታ ሁላችንም አልহামዱሊላህ እንበል። አልহামዱሊላህ አልহামዱሊላህ። የዚህ ቤት ፍቅር አላህ ይስጠን። ዱንያን ስለቃት ከዚህ ቤት ምን ለቅ አላህ ያርገን። ሐያ አለ ሰላት ሲባል አንጀታችን የማይችል አላህ ያርገን። ሮጠን ወደ መስጊድ ምን መጣ አላህ ያርገን። ለትውልድ ምን ተርፍ ሰዎች አላህ ያርገን። እዚህ ቤት ተሰባስበን ሐዲስ እንድናወራ ላደረጉ ላመላከቱ መሬቱን ለሰጡ አንድ ጠጠርም ለጣሉት ሁሉ ዱንያም ላይም ካሉ አላህ የተሻለ ሐያት ያርግላቸው። ቀብር ላይም ገብተው ከሆኑ ያማረ ቀብር አላህ ያርግላቸው። የተሻለ ቀብር አላህ ያርግላቸው። ረውደቱን ሚን ሪያድል ጀና አላህ ያርግላቸው። ቤቱ ያማረላቸው ቤት አላህ ያርግላቸው። እቺን ቤት ያስገነባ ሰው ሁሉ የአጅሩ ተካፋይ አላህ ያርገው። እኛም ይሄን ቤት ሰርቶ ከሚሄዱት አላህ ያርገን። የኸይር አድናቂ ሳይሆን ኸይር ነገርን ሰክቶ ከሚሄዱ ሰዎች አላህ ያርገን። እዚህ ቤት እንደሰበሰበን ጀነት ውስጥ ከምንሰባሰቡ ሰዎች አላህ ያርገን። አገራችንም አላህ ሰላም አላህ ያርግልን። ተፈናቅለውም የመጡ ለሞቻችን ሁሉ በሰላም አገራቸው አላህ ያስገባቸው። አባቶቻችንም አላህ ያቆይልን። መስጊዳችንም ተለይተውን ወደ ቀብር የሄዱትን ሁሉ አላህ ይቅር ይበላቸው፣ አላህ ይዘንላቸው። እኛንም ኻቲማችን አላህ ያሳምርልን። ስንኖር በሻሃዳ አላህ ያርግልን። መጨረሻችንን በሻሃዳ ዱንያ ለቀው ከሚሄዱ ሰዎች አላህ ያድርገን። ተሳስቼ ከሆነ ከነፍሴና ከሸይጣን ነው፣ ትክክል ከሆነ ከአላህ ነው። በቀጣይ ሌሎች ፕሮግራሞች አላህ ፍቆን እስከምንገናኝ የዛሬውን ፕሮግራም በዚሁ እንጨርሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።